ሰላም እንዴት ቆያችሁ? ዛሬ እንግዲህ አዲስና ለየት ባለ ቪዲዮ ነው የመጣሁት። ዛሬና ከዛሬ በኋላ በምሰራቸው ቪዲዮዎች ማይክሮሶፍት ኤክሴልን አብረን እንማራለን። ከዛ በፊት ላመሰግነው የምፈልገው አካል አለ። እሱም ፕሮጀክት ኢኒሼቲቭ ኢትዮጵያ ይባላል። ፕሮጀክት ኢኒሼቲቭ ኢትዮጵያ እንግዲህ በአሳይታ ከተማ መስተዳደር እንዲሁም በአሳይታ ወረዳ የተለያዩ ትምህርት ቤቶች ላይ በጀንደር በአይሲቲ እንዲሁም ደግሞ በሶላር ዘርፍ የተለያዩ ስራዎችን እየሰራ የሚገኝ በጎ አድራጎት ማህበር ነው። እነሱን ማመስገን እፈልጋለሁኝ። ምክንያቱ ደግሞ እነሱን ከተቀላቀልኩ በኋላ ነው ማይክሮሶፍት ወርድ፣ ማይክሮሶፍት ፓወርፖይንት እንዲሁም ማይክሮሶፍት ኤክሴል ላይ ከነበረኝ እውቀት ላይ በብዙ መጨመር የቻልኩት ማለት ነው። እንግዲህ ከዚህ በኋላ በምሰራላችሁ ቪዲዮዎች እንዳልኳችሁ ማይክሮሶፍት ኤክሴልን በተወሰነ መልኩ እኔ በተማርኩት ባወቅኩት ልክ ወደ እናንተ ይዤላችሁ ለመምጣት እሞክራለሁኝ። ቪዲዮ በጣም እጅግ ጠቃሚ ነው ብዬ አስባለሁኝ። ስለዚህ ቪዲዮውን ከመጀመራችሁ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ስለሚያስተምርም ለሌሎች ሼር በማድረግ እንዲማሩበት አድርጉላለሁኝ። እንግዲህ ለዛሬ ይዤላችሁ የመጣሁት የማይክሮሶፍት ኤክሴል 2010 ኢንቫይሮንመንቱን ነው። እዚህ ኢንቫይሮንመንት ላይ ምን ነገሮች አሉ የሚሉትን አጠር ባለ መልኩ ለማየት እንሞክራለን። እዚህ ጋር እንደምትመለከቱት እዚህ ጋር በቀይ የምትመለከቱት የታይትል ባር እንለዋለን። ታይትል ባር ማለት እዚህ ጋር ለመስራት የምትፈልጉትን ነገር ለመስራት የከፈታችሁት ወርክ ቡክ አለ። ያ ታይትሉ የሚቀመጥበት ነው ማለት ነው። ርዕሱ የሚቀመጥበት ነው ማለት ነው። በመቀጠል እንግዲህ ከጎኑ እዚህ ጋር እንደምታዩት በግራ በኩል ኩዊክ አክሰስ ቱል ባር እናገኛለን። እነዚህ ሴቭ፣ አንዱ እንዲሁም ደግሞ ሪዱ የመሳሰሉ ኮማንዶችን የያዘ ቦታ ነው ማለት ነው። እዚህ ጋር እንግዲህ እኛ በምንፈልገው መልኩ ከስተማይዝ ማድረግ እንችላለን ማለት ነው። ያንን ለማድረግ የት ላይ ነው የምንገባው? እዚህ ጋር ድሮፕ ዳውን ሜኑዋን ክሊክ ስናደርግ እንደምትመለከቱት ኒው፣ ኦፕን፣ ሴቭ፣ ኢሜል፣ ኩዊክ ፕሪንት፣ ፕሪቪው ኤንድ ፕሪንት የሚል አለ። የራሳችንን ኮማንድ ማስገባት እንችላለን። የምንፈልገውን ከዚህ ውስጥ መርጠን ማስገባት እንችላለን። ሞር ደግሞ ኮማንዶችን ከፈለግን ደግሞ እዚጋ ሞር ኮማንድ የሚለውን ክሊክ አድርገን የተለያዩ ኮማንዶችን ከነዚህ ውጪ ማለት ነው ማስገባት እንችላለን ማለት ነው። ስለዚህ ሁለት አይነት መንገድ ነው ያለው። የመጀመሪያው ክሊክ ስታደርጉት ይመጣላቸዋል። ለምሳሌ እዚጋ ክሊክ ሳደርገው እዚጋ ያሉ ኮማንዶች አሉ። እነዚህን ኮማንዶች በቀላሉ ክሊክ አድርጋችሁ ማስገባት ትችላላችሁ። ለምሳሌ ፕሪንት ፕሪቪው እና ፕሪንት የሚለውን ክሊክ ባደርገው ይሄ እንግዲህ የባክስቴጅ ወይም ደግሞ የፋይል ታብን ክሊክ ስታደርጉ የሚመጣ ነው ማለት ኮማንድ ነው ማለት ነው። እዚህ ጋር ግን ኩዊክ አክሰስ ቱልባር ላይ ግን አድ ማድረግ ትችላላችሁ ማለት ነው። ስለዚህ ክሊክ ሳደርገው እንደምትመለከቱት የፕሪንት ፕሪቪው ኤንድ ፕሪንት የሚለውን ያመጣልናል ማለት ነው። ክሊክ አድርገን የሰራነውን እዚህ ጋር ባዶ የሆነው ምንም ነገር ስላልሰራንበት ነው። ስለዚህ ፕሪንት ፕሪቪውን በዚህ መልኩ ያመጣልናል ማለት ነው። ስለዚህ ኩዊክ አክሰስ ቱልባር ጥቅሙ ይሄ ነው ማለት ነው። ሁለተኛው ደግሞ ተጨማሪ ኮማንዶችን ምንፈልግ ከሆነ ሞር ኮማንድስ የሚለው ላይ ክሊክ ካደረግን በኋላ ምንፈልገውን ለምሳሌ ኮፒ የሚለውን ክሊክ አድርገን እዚህ ጋር አድ እንለዋለን። አድ ስንለው ኮፒ የሚለውን ያስገባልናል። ስለዚህ ኦኬ ስንለው እዚህ ጋር እንደምትመለከቱት ኩዊክ አክሰስ ቱልባር ላይ ያስገባልናል ማለት ነው። ሌሎችንም እንደዚሁ ማስገባት እንችላለን። ስለዚህ በዚህ መልኩ ኩዊክ አክሰስ ቱልባራችንን አድ ማድረግ እንችላለን። እሺ፣ እነዚህን ኩዊክ አክሰስ ቱልባር ማስወገድ ብንፈልግ ምንድን ነው የምናደርገው የሚለውን ደግሞ እንመልከት። ሪሙቭ ለማድረግ ወይም ደግሞ ከኩዊክ አክሰስ ቱልባር ላይ እንዲወገዱ ለማድረግ ምንድን እናደርጋለን? እዚሁ ኮማንዱ ላይ ራይት ክሊክ ከተጫን በኋላ እዚህ ጋር ሪሙቭ ፍሮም ኩዊክ አክሰስ ቱልባር የሚለውን ክሊክ ስናደርግ ያስወግድልናል ማለት ነው። እዚህ ጋር ሪሙቭ ፍሮም ኩዊክ አክሰስ ቱልባር የሚለውን ክሊክ ስናደርግለት ያስወግድልናል ማለት ነው። እንግዲህ በመቀጠል የምናገኛቸው የተለያዩ ታቦች ናቸው። የፋይል ታብ፣ የሆም፣ ኢንሰርት፣ ፔጅ ሌይአውት፣ ፎርሙላስ፣ ዴታ፣ ሪቪው እና ቪው የሚባሉ ታቦች አሉ። በእነዚህ ስር እንግዲህ የምታገኟቸው ምንድናቸው ማለት ነው? በተለያዩ ግሩፖች የተቀመጡ ሪበንሶች አሉ ማለት ነው። እነዚህ ሪበንስ ይባላሉ። ስለዚህ ታቦቹን ክሊክ ስታደርጉ የሚመጡላችሁ ምኖች ናቸው ማለት ነው? የተለያዩ ኮማንዶች ናቸው ማለት ነው። እነዚህንም በራሳችን ከስተማይዝ ማድረግ እንችላለን። የምንፈልገውን ታብ እንዲሁም ኮማንድ ማስገባት እንችላለን ማለት ነው። እሱን ለማድረግ ምንድነው እዚህ ጋር ትመጡና ራይት ክሊክ ከተጫናችሁ በኋላ ከስተማይዝ ሪበን የሚለውን ክሊክ ታደርጉታላችሁ። ስለዚህ እዚህ ጋር ምንድነው የተለያዩ እዛ ቅድም ያየናቸው ታቦች ናቸው እነዚህ። ከነዚህ በተጨማሪ የራሳችንን ታብ ማስገባት ከፈለግን እዚህ ጋር እንመጣና ኒው ታብ የሚለውን ክሊክ እናደርጋለን። ስለዚህ ኒው ታብ የሚለውን ክሊክ ካደረግን በኋላ ኒው ግሩፕ የሚል ይመጣልናል ማለት ነው። እዚህ ጋር ኒው ታብ የሚለውን ሪኔም ማድረግ እንችላለን። በራሳችን ስም መስጠት እንችላለን። ለምሳሌ እዚህ ጋር ሪኔም የሚለውን ክሊክ አድርገን ለምሳሌ ማይ ኒው ታብ ብዬ ብለው ማይ ኒው ታብ
ብዬ ምን ማድረግ እችላለሁ ማለት ነው። ኦኬ ስለው ይሄ ምን ያደርግልኛል? ማይ ኒው ታብ ብሎ ይቀይርልኛል ማለት ነው። ስለዚህ ኮማንዶቹን በዚህ ስር ነው የምናስገባቸው። እነዚህንም ስማቸውን መቀየር እንችላለን። አሁን ግን ኮማንዶቹን እናስገባና ስሙን እንቀይርለታለን ማለት ነው። እስኪ ለምሳሌ እኔ እዚህ ጋር ቦርደር የሚለውን ማስገባት ፈለኩኝ። እንግዲህ ሁለት አይነት መንገድ ነው ያለው። አንደኛው ማስገባት የምትፈልጉት ምንድነው ኮማንድ ላይ ክሊክ አደረጋችሁ በኋላ አድ የሚለውን ክሊክ ስታደርጉ በዚህ ስር መሆን ስላለበት ነው። እዚህ ጋር አድ ማድረግ የምትፈልጉትን ኮማንድ ክሊክ አደረጋችሁ በኋላ አድ ስትሉት ምን ያደርግላችኋል? ቦርደር የሚለውን እዚህ ጋር እንደምትመለከቱት በኒው ግሩፕ ስር ያስቀምጥላችኋል ማለት ነው። ሁለተኛው ደግሞ ድራግ ማድረግ ትችላላችሁ። ድራግ ኤንድ ድሮፕ ማድረግ ትችላላችሁ ማለት ነው። ለምሳሌ አንድ ኮማንድ እስኪ አድ እናደርግ። እዚህ ጋር ለምሳሌ እዚህ ጋር ፎንት የሚለውን ማስገባት ፈለኩኝ። እዚህ ጋር ክሊክ አድርግና ድራግ አድርገውና እዚህ ጋር ድሮፕ አድርገዋለሁ ማለት ነው። ስለዚህ ፎንት የሚለውን አስገብቶልኛል ማለት ነው። ሌሎችንም እንደዚሁ ማስገባት እንችላለን። ለምሳሌ እዚህ ጋር ለምሳሌ ኒው የሚለውን ድሮፕ እናድርገው እዚህ ጋር ያስገባልናል። ስለዚህ በዚህ መልኩ የምንፈልገውን ኮማንድ አድ ማድረግ እንችላለን። እዚህ ጋር ሪኔም እናደርገው። ሪኔም ለማድረግ ኒው ግሩፕ ቅንፍ ውስጥ ከካስተም የሚለው ላይ ክሊክ አደረግን በኋላ ሪኔም እንለዋለን። የፈለግነውን ሲምቦልን መጠቀም እንችላለን። እዚህ ጋር ለምሳሌ ማይ ኮማንድስ ብዬ ይህን እናንተን ለማሳየት ነው። ማይ ኮማንድስ ብዬ ክሊክ ላድርግ ሪኔም ላድርገው። እዚህ ጋር ማይ ኮማንድ ብዬ ጽፌ ኦኬ ስለው ማይ ኮማንድ ብሎ ያመጣልኛል። ስለዚህ ኦኬ ስለው እዚህ ጋር እንደምትመለከቱት ማይ ኒው ታብ ብሎ ኒው ታብ ከፍቶልኛል። ክሊክ ሳደርገው ደግሞ እንደምትመለከቱት ቅድም ያስገባኋቸውን ኮማንዶች ማይ ኮማንድ ብሎ አምጥቶልኛል ማለት ነው። እዚህ ጋር አንድ ደግሞ ሌላ ነገር ላሳያችሁ። ለምሳሌ ስራችሁን እየሰራችሁ እዚህ ጋር ሪበኖቹ እንዳይታዩ ማድረግ ከፈለጋችሁ በቀጥታ እዚህ ጋር መታችሁ ችን ክሊክ ታደርጋላችሁ። ሚኒማይዝ ዘ ሪበን ሾርት ከት አለው። ኮንትሮል ፕላስ ኤፍ1 ስትጫኑ ማድረግ ትችላላችሁ። ወይም ደግሞ ራሷ ላይ ክሊክ በማድረግ ሚኒማይዝ ማድረግ ትችላላችሁ ማለት ነው። ስለዚህ ከእንደገና ደግሞ መመለስ ከፈለጋችሁ እዚሁ ላይ ትሄዱና ክሊክ ስታደርጉ ይመልስላችኋል ማለት ነው። በዚህ መልኩ ሪበንን ከስተማይዝ ማድረግ እንችላለን። እዚህ ጋር እንግዲህ ኒው ታባችንን አስገብተናል። ይህንን ኒው ታብ ካልፈለግ ነውና ማስወገድ ብንፈልግ ምንድነው የምናደርገው የሚለውን እንመልከት። ይህን ለማድረግ መጀመሪያ አድ ያደረግነው ኒው ታብ ላይ ክሊክ እናደርግና እዚህ ጋር መተን ራይት ክሊክ ተጭነን ከስተማይዝ ሪበን የሚለውን ክሊክ እናደርጋለን። ካስታወሳችሁ ቅድም ያስገባነው ኮማንድ እዚህ ጋር ወይም ደግሞ ታብ እዚህ ጋር አለ። ስለዚህ በሱ ስር ደግሞ የተለያዩ ኮማንዶች አሉ። እነሱን አስገብተን ነበረ። እነሱን ሪሙቭ ለማድረግ የመጀመሪያው ምንድነው እዚህ ጋር ትገቡና ራይት ክሊክ ከተጫናችሁ በኋላ እዚህ ጋር ሪሙቭ የምትለውን ክሊክ ስታደርጉ በቀጥታ ሪሙቭ ያደርግልናል ማለት ነው። ስለዚህ ቅድም ያስገባነው ታብ በቀላሉ ሪሙቭ ሆኖልናል ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ቻው።